ታዋቂ ዓሊም አሉ አላህ እድሜያቸውን ያርዝማቸውና ሼክ አብዱረዛቅ አልበድሪ ምን ይላሉ? የመዲና ላይ ዒልም የሚያስተምሩ አሁን በህይወት ያሉ ዓሊም ናቸው። ጠላት ካፊር አሉ ወላሂ ብሎ ማሉና ለያዕሪፉነ ቂመተ ረመዳን አሉ። የረመዳንን ዋጋ ያውቃሉ። ረመዳን ከአላህ ጋር ያለህ ሪሌሽን እንደሚያጠናክር ረመዳን ውስጥ በጣም ለፈጣሪ ቅርብ እንደምትሆን ስለሚያውቁ በሐራሞች ወይ ደግሞ አንተ ሙስሊሞችን ቢዚ የሚያደርግ ነገር ስራዬ ብሎ ይሰራሉ። አንተን ከተራዊህ የሚከለክል ነገር ወይ ያቀርቡልሃል ወይ ደግሞ ከኢባዳ ቢዚ የሚያስተጓጉልን ነገር ረመዳን ውስጥ ይለቁብሃል። ይሄ ማለት የረመዳንን ዋጋ ባያውቁ ኖሮ አንተን ከዚህ ነገር አያስተጓጉሉህም ይላሉ ሼክ አብዱረዛቅ አልበድሪ። እውነት ነው። ቁጭ ብለን ስናይ ደግሞ ረመዳን መጣ ሲባል እስላማዊ ነሺዳ ይባላል። ረመዳን መጣ ሲባል እስላማዊ ፊልም ይባላል። እስላማዊ ፊልም ብሎ የለም፣ እስላማዊ ነሺዳ ብሎ የለም። እስላማዊ የሚያውቀው ቁርአን ነው። እስላማዊ የሚያውቀው ሐዲስ ነው። ነሺዳ ቀንና ማታ ብትል አጅር የለውም። አጅር አለው የለውም። እስላማዊ ፊልም ቀንና ማታ ብትሰራ ብታይ አጅር አለው የለውም። ለአንተ አጅር ያለው ቁርአን የምትቀራው አሊፍ ባልክ ቁጥር አጅር አለክ። በሰገድክ ቁጥር አጅር አለክ። ዱዓ ባረክ ቁጥር ከአላህ ጋር ያለህ ሪሌሽን የተጠናከረ ነው። ሆይ ሆይ ብለህ ግርግር ፈጥረ ነሺዳ ባልክ ቁጥር አላህ ጋር የሚያቀራርብህ ነገር አይደለም። ራሳችንን